በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ እንደ እግዚአብሔር አምላካችን ቅዱስ ፈቃድ 3 እንግዶች በሚል ርዕስ እንማራለን። እግዚአብሔር አምላካችን ልቡናችንን ይክፈትልን። እሺ 3 እንግዶች። ይህን 3 እንግዶች የተባሉ ለማን ነው? ለአባታችን አብርሃም ብዙ ጊዜ እንግዳ መቀበል በጣም የሚወድ ሰው ነበረ። በዚህ ምክንያት 3 እንግዶች ሥላሴን በቤቱ ማስተናገዱን እናያለን። በመጀመሪያም አብርሃም ሀገሩ ውስጥ በሚኖርበት ጊዜ ቤተሰቦቹ ማለት አባቱ እና ሁሉም ቤተሰቦቹ ጣዖት አምላኪ ነበሩ። የአብርሃም አባት ታራ ጣዖት ሰርቶ ይሸጥ ነበረ እና አንድ ቀን ምን አደረገ? አብርሃም ይህንን ጣዖት ገበያ ሂድና ሽጥ ሰጠው እና አብርሃም ይህንን ጣዖት ወደ ገበያ ይዞ ሄደ። ግን ይሄ ጣዖት ምን ትርጉም የለውም። ምክንያቱም አብርሃም መርካቶ በሚኖርበት ጊዜ አብርሃም ላለ ይህንን ጣዖት ምግብ ስጠኝ እርቦኛል ብሎ ጠየቀው። ግን ጣዖት መልስም አልሰጡም። ሁለተኛ ራበኝ ጠማኝ ብሎ ቢጠይቀው ጣዖት መልስ አልሰጡም። ጣዖት የሚያመልኩ ሰዎች እጅ የላችሁም፣ እግር የላችሁም፣ ምንም አይናገሩም። ስለዚህ አብርሃም ጣዖት ናቁ። በኋላ ምን አለ? አብርሃም ጣዖት ገበያ ሄዶ እጅ አለው አይዳስም፣ አፍ አለው አይናገርም፣ ጆሮ አለው አይሰማም። ጣዖት ያደላችሁ ግዙ ብሎ ማወጅ ጀመረ። ግን የከተማው ሕዝብ ይስቁበት ነበረ። ምክንያቱም ራሱ የናቀውን ለሌላ ሰው እንዴት መሸጥ ይችላል? መጀመሪያ ራሱ ማክበር ነበረበት እና ሕዝቡ ይስቁበታል። የገዛው ነገር የለም። በመጨረሻ አብርሃም ምን አደረገ? ይህ ጣዖት ዋጋ የለውም፣ መልስ አይሰጥም። ስለዚህ ይህንን ትቼ ሌላ መልስ የሚሰጥ አምላክ ማምለክ እፈልጋለሁ። መመራመር ጀመረ። በመጀመሪያ ፀሐይን የፈጠረ አምላክ መመራመር ጀመረ። ተመራመረ። እሳት፣ ውሃ፣ በተለያዩ እግዚአብሔር በፈጠራቸው ፍጥረቶች ተመራመረ። ግን እግዚአብሔር ልቡናውን አይቶ እግዚአብሔር እውነቱን ገለጠለት እና እግዚአብሔር ቃል ኪዳን ሰጠው። ምን ከሀገር ወጥተህ እኔ ወደማሳይህ ሂድ፣ እዛም ዘርን እባርከዋለሁ አበዛዋለሁ ብሎ ባረከው። ዘሩ እንደ ምድር አሸዋ ብዙ ሆነ። እግዚአብሔር ባረከው። እዛም በሚኖርበት ጊዜ እግዚአብሔርን ማምለክ ጀመረ። ጣዖት ተባለ እና እግዚአብሔርን ማምለክ በሚቀጥልበት ጊዜ ዋናው ቁልፉ ሀሳብ እንግዳ ተቀባይ ነበረ እና እንግዳ በቤቱ ጊዜ በሚቀበልበት ጊዜ ሰይጣን ቀና እና በመንገድ ላይ ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ በመሃል የአብርሃም ቤት ነበረ እና ቤት ማለት በሩ የቤት አልተሰራም፣ በድንኳን ውስጥ ነበር። ምክንያቱም እኔ የምኖረው ድንኳን ውስጥ ነው። ለምን ቤት በሰራ ምን ይጠቅመኛል ብሎ አስቦ ነው። ዛሬ ብዙ ሰዎቻችን ያለ ቤት ቆንጆ አለን፣ ግን እግዚአብሔርን እንዴት ነው እንዲከተላለን ወይ? እና አብርሃም ግን በድንኳኑ እግዚአብሔርን ሲያስብ ነበር እና እንግዳ መቀበል በጣም ይወድ ነበር። ሰይጣን ግን ቀንቶ በመንገድ ላይ ራሱ የተፈለከተ ሰው መስሎ ተቀመጠ
በዛን ጊዜ 5 ሰዎች ወደ አብርሃም ቤት በሚመጡበት ጊዜ ራሱ የተፈረከከ መስሎ ቁጭ ብሎ አዩትና አንተ ነው ይብታል እና ይመርስ አብርሃም ህይወት አብርሃም ትላላችሁ አብርሃም ፈረከተኝ ደማኝ አላቸው። ሰዎች እውነት አብርሃም ልቡ ተቀይሯል። ወደ አብርሃም ቤት እንዳትሄዱ ተመሳሳይ ያደርጋችኋል። እነሱም ተጠራጥረው ተመልሰው ወደ ቤታቸው ይሄዱ። በሁለተኛው ቀን በተመሳሳይ ሌሎች ሰዎች ያ ሰይጣን ተንኮለኛ መከራቸው፣ አብርሃም ቤት አትሂዱ ደም ተነክታችኋል መከራቸው። ተመልሰው ወደ ቤታቸው ይሄዱ። በሶስተኛው ቀን ግን መከልከል የማይችሉ በዓለም መተድፉት ሥላሴ ቤቱ መጡ። ሰይጣን መከልከል አይችልም። ሥላሴ አምላክ ናቸው። ሁሉም ማስተዳደር ይችላሉ። የአብርሃምን የልቡን ሀሳብ አይተው በረከት ለመስጠት ሥላሴ ቤቱ መጡ፣ ተገኙ። ከሩቅ አጀብ አብርሃም ሲያይ እንግዶች ደስ አሉ። 3 ቀን ምንም አልቀመስም። ከዛም በኋላ መምሬ እዛ አድባር ዛፍ ስር ተቀመጡ። አብርሃም ሩጦ ሄዱ ተቀበላቸው እና እግራቸውን አጠበ። እግራቸውን አጥቦ ጌቶቼ ወደ ቤት ግቡ አላቸው። መጀመሪያ የአንዱን እግር ማጠብ ሲጀምር 3ቱም እኩል ታጥበው አገኛቸው። ይህም ማለት ሥላሴ አንድም 3 መሆናቸውን ያሳያል። ሥላሴ በመለኮት በአገዛዝ በስልጣን በፍርድ አንድ ናቸው። በአካል በስም በግብር 3 ናቸው እና ሥላሴ አንድም 3 መሆናቸውን ያሳያል። እና ቤቱ ሩጦ ሄዱ። ደግሞ ሚስቱ ሳራ ነገራት። 3 መስፈሪያ ዱቄት አዘጋጅ፣ ይህንን 3ቱን አንድ አድርገሽ ለውሹ አላት። እናም ሳራ የነገራት መሰረት 3 መስፈሪያ ዱቄት አዘጋጅታ በአንድ አድርጋ ለወሰችው አቀረበች። ይሄ ለምን ምስጢረ ሥላሴ ነው። ሥላሴ 3 መሆናቸው አንድም 3 መሆናቸው ማሳየት ነው። እና አብርሃም ሩጦ ሄዶ ቆንጆ ወፍራም በግ አረደ፣ አዘጋጀ እና አዘጋጅቶ ሲያበቃ ስጋውን ገፍሮ ሰጣቸው። አሁን ሥላሴ መመገብ ፈልገው አይደለም፣ ግን ዋናው ማስተናገድ ለማሳየት ነው። በቤቱ አስተናገዳቸው እና ያ በግ አውዱ አዘጋጅቶ በልተው ጠጥተው ከጨረሱ በኋላ ምስጋና ስብሐት ባለገና በቤተክርስቲያችን ስነ ስርዓት ስብሐት ሲባል ያ በግ በሩ ፊት ለፊት ቆሟል። አብርሃም እንደነገጠ አሁን አርጆ አልነበረም፣ እንዴት ይቆማል? እንደነገጠ ፈራ። ሥላሴ ግን አይዞህ አትፍራም፣ እንግዳ መቀበል በጣም ደስ ይላል እና አንተ እንግዳ ከመጣ አብረህ ብላ፣ ካልመጣ ግን የራስን በልተህ በጊዜው እኛ እግዚአብሔርን አመስግን ብሎ መከሩት። ከዛ በኋላ የአንተ ሚስት ሳራ በዛሬ ዓመት ተመልሰን እንመጣለን፣ ወንድ ልጅም ትወልዳለች ብሎ ብስራች ነገሩት። ይህን ሁሉ ጸጋ ያገኘው አብርሃም ምክንያት ምንድን ነው? እንግዳ መቀበል በመውለዱ ምክንያት ነው። እና አብርሃም እንግዳ በመቀበሉ ሥላሴ በቤቱ አስተናገደ። አሁን ሚስቱም ሳራ ጓዳ ተደብቃ ትሰማ ነበረ። ምን አለች? እኔ እንዴት እድሜ አርጅቻለሁ፣ ልጅ መውለድ እድሜ አይመጥንም፣ የሴቶችን ልማድ አልቋል፣ እንዴት መውለድ ይችላለሁ? ተጠራጥራ ሳቀች። አሁን ሥላሴ ግን ለምን ትስቂያለሽ ብሎ ነገሯት። ስላፈረች አልሳኩም አለች።
እና በዓመቱ ወንድ ልጅ ወለደች። ስሙንም ይስሐቅ አሉት። ምክንያቱም ሳራ ስለሳቀች ነው። እና አብርሃም በእርጅና ዘመኑ ወንድ ልጅ አገኘ። ደስ አለው፣ እግዚአብሔርንም አመሰገነ። እግዚአብሔርም አብርሃምን ፈተነው። ዋናው አንድ ልጅህን ይህንን ለእኔ ሰዋል። ፈተና በሰጠው ጊዜ አሁን አብርሃም ልጁ ይስሐቅን ወደ ሞሪዮ የሚባል ተራራ ይዞት ሄደ። ለእግዚአብሔር መስዋዕት ለማቅረብ ፈለገ። 3 ቀን ተጉዞ በልቡ ነው ግን ልጁን ሰውቶታል። እና ልጁ ይስሐቅ ደግሞ ትሕትና ያለው ታዛዥ ነበረ። እና አባቴ ይኸው ካራው አለ፣ ገመዱም አለ፣ ሁሉም ነገር ተዘጋጅቷል። እሸቱም አለ፣ እንጨቱም አለ፣ ግን በጉ የት አለ? አብርሃም በርስ አይዞህ አታስብ፣ እግዚአብሔር በጉን ያዘጋጃል። እና ወደ ተራራው በሄዱ ጊዜ ልጁን ይስሐቅን ለመስዋት በፍጹም ልብ ተዘጋጀ። እና እንጨቱን አድርጎ በብሉይ ኪዳን በሥርዓት መስዋዕት ለማድረግ ልጁ ይስሐቅን አዘጋጁ። ማር ሲፈልግ የእግዚአብሔር ድምፅ ተው፣ ምክንያቱም ዓለም የሚድነው በአንተ አይደለም በሱ ልጅ ነው። እና በኋላ አብርሃም ሲያይ ምን በግ አይቷል። ዕፀ ሳቤቅ ቦታ ተይዞ በጉ ይጮሃል። ያንን በልጁ ፋንታ ያንን በግ መስዋዕት አቅርቦታል። እና ያ በግ እግዚአብሔር ወልድ ነው። ዓለምን ለማዳን የሚመጣበት ታሪክ ነው። እና ይህንን ታሪክ የምናከብረው መቼ ነው? ሐምሌ 7 ቀን የቅድስት ሥላሴን በዓል ስናከብር የቅድስት ሥላሴ በአብርሃም ቤት ተጋብዘው በረከት የሰጡበትን ቀን እናስባለን። እና በዓሉ የሁላችን በዓል ነው። እግዚአብሔር አምላካችን ከበዓሉ ለሁላችን በረከት ያድለለን። በዓሉ የሁላችን በዓል እግዚአብሔር አምላካችን ለሁላችን በረከት ያድለለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።